ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ማህበራችን ከሌሎች ማህበራት ጋር በተለይ ደግሞ ቅድስት ሥላሴ መንፈሳዊ ማህበር እና የተክለ ሃይማኖት መንፈሳዊ ልጆች ማህበር በህብረት በዚህ ሰዓትና በዚህ ጊዜ ከላይ ዝናብ ከታች ጎርፍ እየመታቸው ያሉ ወገኖቻችን ክረምት ላይ በተለይ ደግሞ የታመሙ ቤተሰብ ልጆች ያሏቸው አሉና እነሱን ለማየትና ለመጎብኘት ዛሬ ማህበራችን ልኮን ከአንጋፋ አባቶቻችን ጋር በመሆን በየሰፈሩ የተጨነቁትን፣ የተራቡትን፣ የተጠሙትን እንዲሁም በህመም ላይ ያሉ ወገኖቻችንን ለማየት ዛሬ በዚህ ስፍራ ከኮተቤ ኪዳነ ምሕረት ጀምረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትከታተሉ ከወዲሁ እናሳስባለን። አባታችን ስራችን የተባረከ የተቃና እንዲሆን ጸሎት ይባርኩልን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ሥላሴ ማህበረተኞች፣ የአባታችን የአቡነ ተክለ ሃይማኖት ማህበረተኞች፣ በአባቶች ፈንታ ልጆች ተወለዶች ማህበረተኞች ሁላችሁ ለዚህ ለተቀደሰው ስራ የተሳተፋችሁ ሁሉ መድኃኔዓለም ከያላችሁበት ይባርካችሁ። እኛም እናንተ ያዘዛችሁትን እኛም ደግሞ ታዛዥነታችን ስራውን ጀምረናል። መድኃኔዓለም ስራችን ያከናውንልን፣ በሰላም ያውለን። መድኃኔዓለም ባላችሁበት ይባርክልን፣ ሰላማችሁን ያብዛልን። አቡነ ዘበሰማያት አቡነ ዘበሰማያት ይቀደስ እሺ በመጀመሪያ ይሄ እድል ስለተሰጠኝ ከልብ አመሰግናለሁኝ። እንግዲህ ይህንን መልካም ስራ የሰሩ ማህበራት በአባቶችሽ ፈንታ ልጆች ተወለዱልሽ መንፈሳዊ ማህበር፣ የቅድስት ሥላሴ መንፈሳዊ ማህበር እንዲሁም የጻድቁ አባታችን የአቡነ ተክለ ሃይማኖት መንፈሳዊ ማህበር ልጆች ናቸውና ይህንን ሶስቱ ማህበራት በጋራ በመሆን ይህንን መልካም ስራ የሰሩት። ይህንን መልካም ስራ ለመስራት መጀመሪያ መመረጥ ያስፈልጋል። እግዚአብሔር ሲመርጥ ነው መልካም ስራ መስራት የሚቻለው እንጂ እግዚአብሔር ያልፈቀደለት ሀብት ንብረት ቢኖረውም ለዚህ መልካም ስራ ወይም ደግሞ ለዚህ በጎ ተግባር አይነሳሳምና እነኚህ መንፈሳዊ ማህበራት ግን ይህንን መልካም ስራ እንድንሰራ እኛን ለተቸገሩ ወገኖቻችን ድጋፍ ለሚያስፈልጋቸው በደዌ ዳኛ በአልጋ ቁራኛ ተይዘው በየቤቱ ለሚሰቃዩ ወገኖቻችንን አድርሱልን ብለው ይህንን መልካም ስራ እንድንሰራ ያደረጉን እነኚህ ሶስቱ ማህበራት ናቸው ማለት ነው። ይህንን ስራ ስንሰራ እንግዲህ በአካል ሄደን ስናይ በጣም ለህሊና የሚከብዱ ነገሮችን አይተናል፣ ተመልክተናል። በየቤቱ ሲገባ የሚታይ ነገር ለህሊና የሚከብድ ነገሮችን እናያየ ነውና እንደ ምሳሌ በአንድ ቤት ስንሄድ 3 ልጆቻቸው የአእምሮ ህሙማን ሆነው ቤት ነው ያሉት። የአማኑኤል መድኃኒት ተጠቃሚዎች ናቸው። ያንን መድኃኒት ለማምጣት እንኳን የትራንስፖርት ወጪ የሌላቸው ናቸው። እናታቸው አባት የለም፣ ሌላ የሚያግዛቸው ወገን ዘመድ የለም። እናትየዋ ናቸው ይህንን ሁሉ 3 ህሙማን ልጆችን ይዘው ባዶ ቤት እየተሰቃዩ የነበሩትና እኛ ይህንን እርዳታ ወይንም ድጋፍ ስናደርግላቸው በጣም ከአቅም በላይ እያለቀሱ ነበረ ሲያመሰግኑ፣ ወይንም ደግሞ ይሄ ተግባር ስለተደረገ ደስ ብሏቸው ነበር እና እንደዛ አይነት ነገሮችን እናያለን። ሌላው በአንድ ቤት ሄደን እንደውም እኔ ህሊናዬ ሁሉ አሁን እረፍት ያጣበት ህሙማን ልጅ ይዛ መጠለያ መውደቂያ አታ ስታለቅስ አንዲት እናት አግኝተዋቸው በማዳበሪያ ቤት ተሰርቶላቸው ከላይ ላስቲክ ነው ከጎንም ማዳበሪያ ነው፣ በሯ ብቻ ነች በቆርቆሮ የተሰራችና እንደው ለጅብ እንኳን ራሱ የተጋለጠ ነው ማለት ይቻላልና እዛ ቦታ ላይ እየኖረች አጋጣሚ ያንን ድጋፍ ልናደርግ ስንሄድ ዝናብ መጣና እዛ ቤት እያለን ውስጥ ላይ ሆነን ዝናብ እየደበደበን ነበረ። ይህንን ነገር እንትን ስናደርግ የነበረውና በጣም ለህሊና የሚከብዱ ለማየት የሚከብዱ ነገሮች አሉና ያንን ነገር እኛ ይህንን ተግባር ይህንን ስራ ስንሰራ ማየታችን አንድ እኛ በእውነት እዛ ቤት ሄደን ያንን ነገር ስናይ በጣም ለህሊና የሚከብድ ነገር ነው። ድጋፉን ለሚያደርጉ በጎ ስራ ለሚሰሩ ወገኖቻችን ደግሞ ይህንን ነገር አይተው ከዚህ በላይ ስራ እንዲሰሩ መልእክት የምናስተላልፍበትን መንገድ አግኝተናልና በዚህ ልክ በየቤቱ ሲኬድ በጣም የሚታዩ ነገሮች ብዙዎች ናቸውና በጣም ከባድ ነው። እንግዲህ ያው እግዚአብሔር ይመስገን ደግሞ ይህንን ነገር እኛ እንደው መልእክተኞች ሆነን ይሄ ማህበር የላከንን ነገር በአግባቡ ሰጥተን ለተቸገሩ ወገኖቻችን ደርሰን የነሱንም በማበሳችን ለኛ ትልቅ እርካታ ሰጥቶናል ብዬ አስባለሁ።
እሺ ልክ ነው። እንግዲህ ይህንን ስራ ስንሰራ በአባቶችሽ ፈንታ ልጆች ተወለዱልሽ መንፈሳዊ ማህበር 27,000 ብር፣ የቅድስት ሥላሴ መንፈሳዊ ማህበር ደግሞ 20,000 ብር፣ የጻድቁ የአባታችን የአቡነ ተክለ ሃይማኖት መንፈሳዊ ማህበር ልጆች ደግሞ እነሱ ደግሞ 50,000 ብር፣ በድምሩ ወደ 97,000 ብር አካባቢ ነው ወጪ የተደረገው በእለቱ ማለት ነው። እና ይህንን አድርገን ከሚገርመው ነገር እኛ የሰጠነው ወይንም ደግሞ የያዝነው ብር ለምንፈልገው አካል ወይንም ደግሞ ሊረዱ ይገባቸዋል ለተባሉ ሰዎች ራሱ በአግባቡ አልተዳረሰ። ምክንያቱም የያዝነው ብር ትንሽ ስለነበር ማለት ነው። ቤተክርስቲያን ሄደን እንደውም ኮተቤ ኢያቄም ሐና ቤተክርስቲያን ሄደን ለተመረጡ ሰዎች በጣም ብሶባቸዋል ወይንም ደግሞ ለነሱ ይሻላል ቅድሚያ የሚሰጣቸው ተብሎ የተለዩ ወገኖቻችን ስንሰጥ በእለቱ ደግሞ በአካል ተገኝተው ለእኛስ ብታግዙን፣ እኛም እኮ እንደዚህ የለንም፣ መጠለያ የለንም፣ የሚረዳን ወገን የለንም፣ ቤት የለንም፣ በረንዳ ላይ ወድቀን ያለነው የሚሉ ብዙዎች ናቸውና እግዚአብሔር ወዶ እግዚአብሔር ፈቅዶ ከዛ በላይ ቢኖረን እነሱንም እንደው የምንጎበኝበትን የምናይበትን እድሉን ብናገኝ ደስ ይለን ነበር። ግን የያዝነው ወይንም ደግሞ የተሰጠን የተላክንበት ደግሞ ውስን ነገር ስለነበረ ያው እግዚአብሔር የፈቀደውንና የወደደውን አድርገን ለነኚህ ለተመረጡ አካላቶች በየቤታቸው እየሄድን እነሱንም ጸሎት እያደረግን አባቶቻችን እነ ቀሲስ መኮንን ሌሎችም እነ ቀሲስ አሸናፊ አባቶቻችን በየገቡበት አቡነ ዘበሰማያት እያሉ ጸሎት እያደረጉ በመስቀል እየዳበሱ እኛ ሄደን ከምንሰጣቸው ብር ወይንም ደግሞ ከሚሰጡት እርዳታ ይልቅ አባቶች ገብተው ጸሎት በሚያደርጉበት ሰዓት የተኙት ሁሉ ከሚገርማቸው ነገር እየተጽናኑ ተነስቶም ለማመስገን ራሱ አንደበት እያጠራቸው እያለቀሱ ነበር እና የአባቶች ጸሎት ዋናው ደግሞ በቤታቸው ገብተው ጸበል ረጭተው አቡነ ዘበሰማያት ብለው መውጣቱ ለእኛ ትልቅ እርካታ ነበር እና ይሄ ለእኔ በጣም ትልቅ ነገር ነው። ይህንን ነገር የሚያዩ ሌሎችም ማህበራት ከነኚህ ማህበራቶች ተምረው ብዙ መጎብኘት መደረስ ያለባቸው ወገኖቻችን አሉና በተቻለ መጠን በዚህ በጾም ወቅት ወይንም ደግሞ ምጽዋት በሚደረግበት የተቸገሩ ወገኖቻችንን እንደው የሰው ያለ የወገን ያለ በሚሉበት ወቅት እንደው በተቻለ መጠን ሌሎችም ማህበራት ከዚህ አርአያና ተሞክሮ ወስደው እንደው ድጋፍ ማድረግ ቢቻል እንደው 50 ሎሚ ለ50 ሰው ጌጡ ነው ለአንድ ሰው ሸክሙ ነው እንደሚባል እንደው በማህበራትም በግልም ተሰባስበው በተቻለ መጠን መደገፍ መረዳት ያለባቸውን ወገኖች ብንረዳ ትልቅ ነገር እናገኛለን፣ በረከት እናገኛለን። የእነሱም ጸሎት ለሀገርም ለወገንም ጠቃሚ ነው ብዬ አስባለሁ። መምህር እሺ ተመልካቾቻችን እንደምን አላችሁ? እንግዲህ ስራችን በጸሎት ጀምረናል። ከዛ ቀጥለን የመጀመሪያዋን እንግዳችን አግኝተናል። እንግዲህ በዚህ ሰዓትና በዚህ ጊዜ ሁላችሁ እንደምታውቁት በብዙ መከራ በብዙ ሰቆቃ ብዙ የሚራብ የሚጠማ ሰው አለ። ጤናውን ሰጥቶት የሚራብ የሚጠማ ሰው ቢያንስ ለምኑ እንኳን መብላት ይችላል ጤና ካለና፣ ጤና የሌላቸው ልጆች ደግሞ ይዘው የሚሰቃዩ ሰዎች አሉና እንደው እናታችን እስኪ ሙሉ ስምዎትን እና ያለውን ነገር ለተመልካቾቻችን ይግለጹ። የልጄ ስም ተስፋዬ ዳምጤ ነው። 18 ዓመት ነው። አሁን 18 ዓመት ነው። 18 ዓመት ነው። የጀርባ ክፍተትም አለ። እንደገና ሙሉ ፓራላይዝ ነው እና እጢ ያለበት ነገር ነው። ጎረቤቱ እንደዚህ ያለ እግዚአብሔር ማለት ነው። እነሱ ናቸው ጎረቤቱ እንትን የሚያዩን እንግዲህ ተመልካቾቻችን መቼም ችግሩን እናታችን 18 ዓመት ሙሉ የያዘችውን በዚህ በአንድ ደቂቃና በሁለት ደቂቃ ልገልጸው አልችልም እና ከስር አካውንቱን እናስቀምጥላችኋለን። በዛ አካውንት የምትችሉትን እንድታደርጉ እንድታግዙን ከወዲሁ አደራ ለማለት እንወዳለን። ስለዚህ ተመልካቾቻችን ይህንን ችግር አይታችሁ በእውነት በሀገር ውስጥም ከሀገር ውጭም ያላችሁ ወገኖቻችን ይህንን አደራ ለማለት
እሺ እንግዲህ ተመልካቾቻችን በእንዲህ አይነት መልኩ ከክቡራን አባቶቻችን ጋር አብረን በመሆን እዚሁ ስፍራው ላይ ተገኝተን ያያችሁትን እንግዲህ እናንተ አይታችኋል፣ ሰምታችኋል። የምትችሉትን እንድታደርጉ ነው እንጂ የኛ በቂ ሆኖ አይደለም። በአባቶች ፈንታ ልጆ የተወለዱ ልጆች መንፈሳዊ ማህበር፣ የቅድስት ሥላሴ መንፈሳዊ ማህበር እና የአባታችን የአቡነ ተክለ ሃይማኖት መንፈሳዊ የአባታችን የተክለ ሃይማኖት መንፈሳዊ ማህበር ልጆች በመሆን እንድናደርስ የላኩትን አባቶቻችን ይሰጡልናል እየባረኩ ማለት ነው። ስለዚህ ለቀጣይ ሁላችሁም የምትችሉት እንድታደርጉ አደራ ለማለት ነው። እግዚአብሔር ያኑርሽ ክፋትን አሻግሮ ጥፋትሽን የሚመኝ ይታይ አቀርቅሮ መምህር ግቡ ነው። ኑ ይቀመጡ፣ ሰው ይወድቃሉ። ይቀመጡ ጀሉ ይሁን ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ከመን እንግዲህ መቼም እኔ አሳሳቢ ነው እንጂ እናንተ ናችሁ የምታደርጉት። የሰጡትንም እግዚአብሔር እድሜያቸውን ጤናቸውን ይስጥልን፣ እስካሁን ደግሞ ለመመስከር ያብቃዎት። አዎ እንግዲህ እንደዚህ የወደቁትን የማይሰሩትን እነዚያን በየእንትኑ እየገቡ ይኸው ጉልበታቸውንም አፈሰው እዚህ ድረስ መጥተው ይህን የሚያደርጉት አባቶችም ወንድሞችም ናቸው። እግዚአብሔር ጤናቸውን ይስጣቸው። ገና ነው ለሰው ልጅ። ውጭ ልጆች አሉና በዛው ውጭ ያሉትም ልጆቻቸው የነሱን ሁሉ ነው አሁን እየመጡ የሚረዱትና እግዚአብሔር ይባርክላቸው፣ ይጠብቅላቸው። አዎ እግዚአብሔር ሀሳባቸውን እግዚአብሔር የተከናወነ ያድርግላቸው። ስጦታቸው ከእግዚአብሔር አድርሶ የኃጢአት መደምሰሻ የመንግስተ ሰማያት መሮሻ የዲያብሎስ መንሻ የነሱ መቀደሻ መፈወሻ ያድርግላቸው። በጣም እንግዲህ የባሱ ሰዎችን በሚል የሰው እየተወደቁ ከስንት ዓመት በላይ ናቸው እንደወደቁ ምንም አይሰሩም ምንም አይሉም እና ይሄንን በማሰብ ነው። እሱም ደግሞ የክርስትና ስማቸውን ቢነግሯቸው እያነሱ እንትን ይላሉና ይችን ተቀበሉልን። እንዴት ነው ጤና ኑሮ? እንደ ቸርነቱ እንዴት ነው? እንደው የሚያግዝ ልጆች የለውም? የለኝም። የሚያግዘውት ማን ነው? ያው ተሞላ ጎደል አንዳንዱ ሰው ትንሽ እያልኩ ነው። ምንም የለም። እንዲሁ ለነፍሴ ያለ ነው ብቅ እያለ የሚጠይቀው። አይ እንደው አንዳንድ ነው ተሞላ ጎደል እየጫርኩ ነው። ፊትም እንጨት ነበር የሚሰጠው። አሁንም ደግሞ በየመንገዱ ተለያየ። እንጨት ከየት ነው የምታመጡት? ፊት ኦሮሚያ ነበር። ከላይ ከተራራው ነው እንጦጦ። ከዛ እያመጣሁኝ ሾላ ነበረ። አሁን የሚገዛም የለ። እኔም አቅም እየደከመኝ ያለም ይባርከውት። ልጆቻችን ከያሉበት ሰላማቸውን በረከታቸውን ያብዛልን፣ ጤናቸውን ይስጥልን። በእውነት ልጆቻችን ተባረኩ። የሰራችሁት ስራ የተባረከ የተቀደሰ እናንተ ተቀድሳችሁ ለእኛም በረከታችሁ እየተረፈን ነውና መድኃኔዓለም ይባርካችሁ፣ መድኃኔዓለም ይባርካችሁ፣ ጤናችሁን ይስጣችሁ። በእውነት በሕይወት ዘመናችሁ በልታችሁ የምትጠግቡ ጠጥታችሁ የምትረፉ ለብሳችሁ የሚያምርባችሁ የተቀደሳችሁ ልጆች ያድርግልን። አቡነ ዘበሰማያት
ከጠላት አምልጪ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እግዚአብሔር ቤተሰቦች እንዲሁም የእናታችን የጌታችን የቅድስት ማርያም የአስራት የቡራት ልጆች ተሳዳጆች እግዚአብሔር አምላክ ጸጋውን ያብዛላችሁና እንግዲህ በየጊዜው በየዓመቱ በዓላት በደረሰ ቁጥር እንዲህ አይነት በጎ ስራዎችን ታከናውናላችሁና እግዚአብሔር በጎደለ ይሙላላችሁ እያልን እንግዲህ በዛሬው ዕለት የተገኘ ነው። ወይዘሮ ኤርጎጌ ተስፋዬ ይባላሉ። ባላቸውን ከ3 እና ከ4 ዓመት በፊት አካባቢ አጥተዋል። ወደ 3 አካባቢ የሚሆኑ ልጆቻቸውን በእንደዚህ አይነት መልኩ ያው አንደኛው ከህፃንነቱ ጀምሮ ሌላኛዋ ደግሞ ወደ 8ኛ ክፍል አካባቢ ስትደርስ ጀምሮ ሌላኛውም ልክ እንደዚሁ በእንደዚህ አይነት መልኩ እንግዲህ በምታዩት አግባብ እሷም እየተሰቃየች የሚበላና የሚጠጣ እንኳ ሳይኖር በእንደዚህ አይነት መልኩ ልጆቿን ተቸግራ እያሳደገች ያለች እናት ናት። እንግዲህ እግዚአብሔር አይድረስባችሁ ነውና የሰጠንስ ወዴት ይደረሳልና እንግዲህ እኒህን ልጆች በረሃብም በችግርም በስቃይም እንዲህ እያሳደጉ ያሉ ታላቅና ለልጆቻቸው መስዋዕት የሆኑ እናት ናቸውና እንግዲህ እናንተም ይህን ችግርና ይህን መከራ ግምት ውስጥ አስገብታችሁ በዛሬው ዕለት እዚህ ቦታ ላይ ተገኝታችሁ እንዲያው ምናልባት የአማኑኤል የሕክምና መድኃኒት ይከታተላሉና ለምግብ እንኳ ባይሆን ለሕክምና ሊሆን የሚችል ይህን በጎ ስራ ማድረጋችሁ እጅግ በጣም ማለፊያ ነውና እግዚአብሔር ክብር ይስጥልን። የእነዚህ ልጆች አምላክ እግዚአብሔር ይድረስላችሁ። ከእንደዚህ አይነት አደጋ እግዚአብሔር ይታደገን፣ የሁላችንን ፍጻሜ ያሳምርልን። በሰጣችሁ ሁሉ እግዚአብሔር 30 እና 60 100 ያማረ ፍሬ እንድታፈሩ የአምላካችን ቅዱስ ፈቃዱ ይሆንልን። ይቆየን። ምን ያልደረሰ ቦታ የለም። ጸባል የት ይቆርጣል። ግራ ገባ። አቁም በላይ ሆነ። እንደው ምንድን ነው ጸበሉ ላይ ማታ እንትን ሲል እሰማለሁ። ይሄ እኮ ልጆቹ አሁን ድሉን ይወስዳሉ መድኃኒት ነው ሲል እዛ አሁን ቄሶቹ ራሳቸው በራሳቸው መሰከሩ ብዬ ሰምቻለሁ። ትዳታ ሁሉ ቄሶቹን ሰምተዋል። አሁን እኔ ያልደረሰ ቦታ የለም። አሁን በቃ ጉልበት አጣኝ፣ አቁም አጣኝ። ግራ ግብት ይላል። ማንም የለም። ይኸው እሱ በፊት ይሰራል። አሁን እሱም የለም። በቃ ዝም ብሎ በቃ ግራ ግብት ሲነዋል እንጂ ሌላ አሁን እነሱ አሁን አንዱ ናውጣ አይወጣም። ጸበል ሄደ አልሄድም። አባቱ ሞተ በኋላ ደግሞ እሱን ያውቃል። ሆነ ነገር በቃ ቁጭ ብሎ እኔ ሞታለሁ እኔ እንደዚህ ነው ራሱ ብቻ ይናገራል። ግብት ይላሉ። እኔ ወይ ሰራ ስራ ቢሆን ፈጣሪ እኔ ለምን አይና ሀገር ወይ አንቺ ስራ ነው አይሉም ወይ እኔ ምን እሰራለሁ ወይ እንደዚህ እኔ እንደው ሰቀው ትምህርት ሰው ጨርሶ ልጅ እናት አባት አግዛሉ እንጂ እንደዚህ አይነት ስቃይ 2-3 ጊዜ ሽንት ቦታ እኔ እንዴት ሽንት ላይ ይታይናሉ ብዬ አስባለሁ እንጂ ሌላ ምን አለ? እኔስ ምን አቁም አለ ነው ምን እናግራለሁ? አፍ የለም ወይ አሁን ሁለታቸው ይዘው ሄሮ ስቅቅ ይላሉ ጸበሉ ላይ እኔ እንላለሁ። ሰው አዝናሉ እንጂ እኔ ምን ሰርተው ነው ምን ኃጢአት ሰርተው ነው ብሎ ይናገራሉ። እኔ ግራ ገባኝ። አሁን ምን ይላሉ? አላቁም እኔ አቁም በላይ ሆነ። እኔስ በፊት ጎመን እዚህ ጋር አለ ድንች አለ ተክሎ እኔ ራሴ ተክሎ ነው አለ እሱ አሁን ሁሉ ጉልበት አለ። አንቺ ዝም በይ ብሎ ጎስቷል። ይችን ስጦታ አለች ለሚሰጡ እንደው ለመድኃኒት መግዣ የምትሆን እሱን ምስጋና እንዲያቀርቡልን ነው አባቶቻችን ይሰጣሉ። ፈጣሪ እናንተ እሱ ማርፋቸው እናንተ ቆማ ቤተ ክርስቲያን እናንተ ጉልበት ይመልሱ እንጂ እናንተ ጉልበታን ተቀበላችሁ። በፊት እስከ ድረስ እኔ ጋራ ሰቃይ አለው ነው አለ። ይሄ ሰቃይ ነው አለ። እኔ ጋራ ነው እሱ ያለ ቦታ እኔ ጋራ ደምዙን ካፍሎ ነው ይባላል። ተው እኔ ስል አልተው ወደ ፈጣሪያችን ወደ አንቺን ፈጣሪ እንጸልያለን ኢትዮጵያ እንድትኖሪ ኢትዮጵያ
ኢትዮጵያ ስላንቺ ከቶ ዝም አንልም። ወደ ፈጣሪያችን ወደ አንቺም ፈጣሪ እንጸልያለን ኢትዮጵያ እንድትኖሪ። ልክ ነው መምህርዬ። በእውነት ለካህናት አባቶች መልእክት ማስተላለፉ ከኛ ከልጆች ባይጠበቅም፣ ነገር ግን እንዲያው ካየነው አንጻር እኛ ወደ 4 ሰዓት አካባቢ ነው ይህንን ፕሮግራም የጀመርነው እና ከ4 ሰዓት እስከ 11 ሰዓት አካባቢ ነው የጨረስነው። ለምን ዳገት አለ፣ ውጣ ውረድ አለ፣ መኪና የማይገባበት ብዙ ቦታ ስለነበረ መኪና ቆመን ነው እንግዲህ በእግራችን ያንን ሁሉ ዳገት። በተለይ አባቶቻችንን እንደው ከኛ ይልቅ እነሱ ጠንካሮች ናቸውና እየበረቱ አይዟችሁ እዚህ ጋር እኮ ነው ወንዝ ውስጥ የገባንበት ሁሉ አጋጣሚ አለና አይዟችሁ እዚህ ጋር ነው ምናምን እያሉ እነሱ እያበረቱን፣ እንደውም የታመሙ ወገኖች ራሱ ድጋፍ የሚደረግላቸው ሰዎች ቤተሰቦች እየመጡ ነው እንግዲህ አድራሻ እየመሩን የምንሄደው የነበርና እነሱን መጠበቁም አንድ እንትን ነው በነገራችን ላይ እና እነሱም አያውቁንም እኛም አናውቃቸውም። በስልክ ነው እንትን እያልን የነበረ መጠባበቆች ነገሮች ነበሩና እነኛን ሁሉ ተቋቁመው አባቶች ይህንን መልካም ስራ መስራታቸው ለአባቶች በእውነት ክብር ይገባቸዋል እላለሁኝ። ከዚህ ተምረው ሌሎች አባቶችም የሚሰጡት ገንዘብ ብር ባይኖራቸው እንኳን እግዚአብሔር ያዘዘውም ያው መቼም እነ ቅዱስ ጴጥሮስም ምንድን ያላቸው ብርና ወርቅ ባይኖረን እንኳን አይደል ያሉት። ከዛ አንጻር ሌሎች አባቶችም እነኚህ የደከሙትን አስተዋሽ የሌላቸውን ወገኖቻችንን እየገቡ ጸሎት እያደረጉ ውዳሴ ማርያም እያደረሱ እንደው ቢያንስ እንኳን አይዟችሁ ልጆቻችን በርቱ፣ ነገ ያልፋል፣ እግዚአብሔር ምሕረት ቸርነት ይልክላችኋል እያሉ የማጽናኛ ቃሉን እየነገሩ ወንጌል እያስተማሯቸው ይህንን ነገር እንደሚያልፉ እንደሚሻገሩ መልእክት እያስተላለፉ ሌሎችንም መልካም ስራዎችን ቢሰሩ ላለሁኝ። የኛ ግን በሰዓቱ የነበሩ አባቶቻችን ግን በእውነት እንደው ምንም ድካም ሳይሰማቸው ብዙ ነገሮችን ተቋቁመው ይህንን የበረከት ስራ ሰርተዋልና በዚህ አጋጣሚ በማህበራችን ስም በጎ አድራጎት ባደረጉት ማህበራችንና በተመልካቾቻችን ስም ከልብ አመሰግናለሁ። መምህር አባታችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በጸጋ ይጠብቅ።